ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት በርካታ ክለቦች የሚመለከቱ እግር ኳስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰቡን ሁለቱ መረጃዎች አለፈን። አብራችሁን ቆዩ። ቶተንሃም የአስቶን ቪላውን ኮከብ ሞርጋን ሮጀርስን በቅርበት እየተከታተለ መሆኑ ተሰማ። የእንግሊዝ ብሔራዊ ተጫዋች ለአርሰናል ለግራ መስመር ማጥቃት ካስቀመጣቸው ዋነኛ ኢላማዎች አንዱ መሆኑም ይታወሳል። አርሰናል ለሮጀርስ ከ80 እስከ 90 ሚሊዮን ፓውንድ ለማቅረብ የተዘጋጀ ሲሆን ቪላ ግን የተጫዋቹን ዋጋ ወደ 130 ሚሊዮን ፓውንድ አካባቢ ከፍ አድርጎታል። አሁን ላይ ሌላኛው የሰሜን ለንደን ክለብ ቶተንሃም ተጫዋቹን ለማስፈረም ትልቅ ፍላጎት እያሳየም ነው ተብለዋል። ሊቨርፑል ብራድሊ ባርኮላን ለማስፈረም ከፒኤስጂ ጋር ያለውን ግንኙነት አጠናክሯል ተባለም። የፈረንሳዩ ክለብ በዚህ ክረምት የሂሳብ መዛግብቱን ለማስተካከል ፋይናንሻል ፌር ፕሌይ ለማሟላት የመስመር ተጫዋቹን ለመሸጥ ፈቃደኛም ነው ተብሎም። ባርኮላ ወደ አንፊልድ ለመዞር ከፍተኛ ፍላጎት ያለው ሲሆን የግል ጥቅማ ጥቅሞች ስምምነት ለመድረስ ግን አስቸጋሪ ይሆናሉ ተብሎ አይጠበቅም ሲል ቲም ቶልክ ዘግቦታል። አርሰናል የዝውውር መስኮቱ ከመዘጋቱ በፊት ጋብሪኤል ጄሱስን ለመሸጥ በንቃት እየሰራ ይገኛል ተባለም። መድፈኞቹ ለዚህ ብራዚል አጥቂ እስከ 20 ሚሊዮን ፓውንድ የሚጠጋ ጥያቄ ከቀረበላቸው ለመስማማት ዝግጁ ናቸው ተብሏል። ኤሲ ሚላን ተጫዋቹን ለማስፈረም ቀዳሚ የተያዘ ሲሆን ጁቬንቱስና አትሌቲኮ ማድሪድም ተጫዋቹን ለማስፈረም ፍላጎት አላቸውም ሲል ቲም ቶልክ ዘግቦታል። በርንሞዝ የቤኔፊካውን የመሃል ተከላካይ አንቶኒዮ ሲልቫን ለማስፈረም ውይይት ጀምሯል ተባለ። የተጫዋቹ ውል በውድድር ዘመኑ መጨረሻ የሚያበቃ መሆኑም ቤኔፊካ በድርድር ላይ ያለውን አቋም አዳክሞታልም ተብሏል። ቤኔፊካ ጉርሻዎችን ጨምሮ ወደ 25 ሚሊዮን ዩሮ የሚጠጋ ገንዘብ የሚፈልግ ሲሆን ጁቬንቱስ፣ ሚላን እና ኒውካስትልም የተጫዋቹ መከታተላቸውን ቀጥሏል ሲል ኤክራም ኮኖር ዘግቦታል። የቱርኩ ክለብ ቤሺክታሽ ለዱዛን ቭላሆቪች ላቀረበለት የኮንትራት ጥያቄ ምላሽ እንዲሰጥ የ4 ሰዓት ገደብ ሰጥቶታል ተባለ። የቱርኩ ክለብ ከዚህ ሰርቢያ አጥቂ ፈጣን ውሳኔ ይፈልጋል። ሆኖም ቭላሆቪች ቀጣይ ውሳኔውን ከመወሰኑ ፊት የባርሴሎና ሁኔታ እንዴት እንደሚቀጥል ለመጠበቅ ፈልጓል ሲል ዲያሮ ስፖርት ዘግቦታል። ማይክል ኦሊሴ ከዓለም ዋንጫው በኋላ ስለ ቀጣይ ዕጣ ፈንታ ውይይት ያደርጋል ተባለ። ባየር ሙኒክ አዲስ ውል እንዲፈርም እየገፋፎችም የጀርመን ሻምፒዮን ውል እስከ 2030 ለማራዘምና በተሻሻሉ ጥቅማ ጥቅሞች ሽልማት ለመስጠትም ይፈልጋልም ተብሏል። ሪያል ማድሪድ የኦሊሴ ሁኔታ በቅርበት መከታተሉን ቀጥሏል ሲል ኤል ናሲዮናል ዘግቦታል። ባርሴሎና የአርጀንቲና የዓለም ዋንጫ ጉዞ ሲጠናቀቅ ለጁሊያን አልቫሬዝ አዲስ ጥያቄ ለማቅረብ የተዘጋጀ ነው ተባለ። የካታላኑ ክለብ ለአትሌቲኮ ማድሪዱ አጥቂ ከተረጋገጠ 100 ሚሊዮን ዩሮ በላይ መክፈል አይፈልግም ተብሏል። ዝውውሩን ቀልጣፋ ለማድረግ ከብቃት ጋር የተያዙ ኩርሾችና የተጫዋቹ ልውውጥ ሊካተት ይችላል ሲል ሙንዶ ዲፖርቲቮ ዘግቦታል። ክሪስታል ፓላስ በዚህ ክረምት የአርሰናል አማካይ ክርስቲያን ኖርጋርድን ለማስፈረም ፍላጎት አለው ተባለ። የዴንማርክ ብሔራዊ ተጫዋች ባለፈው የውድድር ዘመን በሚኬል አርቴታ ስር ውስን የመጫወቻ ጊዜ ካገኘ በኋላ ቀጣይነቱ ጥያቄ ውስጥ ወድቋል። አርሰናል ጥያቄዎችን ለማዳመጥ ፈቃደኛ ቢሆንም ኖርጋርድ ግን ስለ ቀጣይ ሕይወቱ እስካሁን የመጨረሻ ውሳኔ አላሳለፈም ተብለዋል። ማንቸስተር ዩናይትድ አዲስ የተከላካይ አማካይ ፍላጎን ያጠናከር ሲሆን ከማኑ ኮኔ ወኪሎች ጋር ሁኔታ አድርጓል ተብላ ዩሪ ቴሌማንስና አንድሬ ሳንቶስን ካስፈረው በኋላ ኮኔ በዩናይትድ እጩ ዝርዝር ውስጥ ከሚገኙ አማካዮች አንዱ ሲል ፋብሪዞ ሮማኖ ዘግቦታል። ሩበን አሞሪም ስብስቡን ለማጠናከር በሚፈልገው መሰረት ኤሲ ሚላን ኑሴር ማዝራዊን ለማስፈረም ፍላጎት አሳይቷል ተባለ። ይህ ሞሮኮ የመስመር ተከላካይ በሚላን ተከላካይ ኢላማዎች ውስጥ ቢገኝም እስካሁን ከማንቸስተር ጋር የተደረገ ንግግር የለም ሲል ካልሲዮ መርካቶ ዘግቦታል። ሊቨርፑል፣ ቼልሲ እና ቶተንሃም የቤኔፊካውን የመስመር ተጫዋች አንድሪያስ ሼልድሮፕን በቅርበት መከታተላቸውን ቀጥሏል ተባለ። የሁለት ተጫዋቾች በዓለም ዋንጫው ከኖርዌይ ጋር ጥሩ ብቃት ያሳየ ሲሆን በዚህ ክረምት አዲስ ፈተና ለመጋፈጥ ዝግጁ ነው ተብሏል። ቤኔፊካ በኮንትራቱ ላይ 2 ዓመታት ቢቀሩት ቢያንስ እስከ 40 ሚሊዮን ዩሮ ይጠይቃልም ተብለዋል። ማንቸስተር ሲቲ አዩብ ቡአዲን ለማስፈረም ከፍተኛ ጥረት እያደረገ ነው ተባለ። ለዚህ ዝውውር እስከ 85 ሚሊዮን ፓውንድ የሚጠጋ ገንዘብ ያስፈልጋል የተባለ ሲሆን ሲቲ ተጫዋቹ በሊል በውሰት እንዲቆይ ከሚፈልጉ ሌሎች ክለቦች በተለይም ወዲያውኑ ዋናውን ቡድን እንዲቀላቀል ይፈልጋል ሲል ዴቪድ ኦርነስቲን ዘግቦታል። ማንቸስተር ዩናይትድ በዚህ ክረምት ኒውካስትልን የግራ መስመር ተከላካይ ሉዊሳንን ለማስፈረም ዝግጁ ነው ተባለ። ሃል በማይክል ካሪክ እቅድ ውስጥ ዋነኛ የግራ ተከላካይ ኢላማ ሲሆን ተጫዋቹ ወደ ዩናይትድ ለመዘወር ፈቃደኛ እንደሆነም ተሰምቷል። ኒውካስትል ግን ሌላ ወሳኝ ተጫዋች ማለት ስለማይፈልጉ ዝውውሩን ለመፍቀድ እስከ 60 ሚሊዮን ፓውንድ ይጠይቃሉ ሲል ቲም ቶልክ ዘግቦታል። አስቶን ቪላ ዩሪ ቴሌማንስ ወደ ዩናይትድ በመዘወሩ ምትክ ለማድረግ ለሉካስ በርግቫል ያለውን ፍላጎት አጠናከረ ተባለ። የቶተንሃም አማካይ ሰሜን ለንደን ለቆ ለመውጣት ፈቃደኛ ሲሆን ወደ ቪላ ፓርክ መዘወሩ ነው ይደግፋልም ተብሏል። የክሪስታል ፓላሱ ኮከብ አዳም ዋርተን በኡናይ ኤምሬ የመሃል ሜዳ ክፍል እጩ ውስጥ ይገኛልም ተብለዋል። ቼልሲ
ቼልሲ የክሪስታል ፓላሱን ተከላካይ ማክሲየንስ ላክሮክስን ለማስፈረም የተጫዋችና የገንዘብ ጥያቄ እያዘጋጀ ነው ተባለ። ትሬቮር ቻሎባ በዝውውር ውስጥ ሊካተት የሚችል ሲሆን ቼልሲ በዚህ መንገድ የፓላስን የዋጋ ጥያቄ ለመቀነስ ተስፋ አድርጓል ተብሏል። ላክሮክስ ወደ ቼልሲ ለመቀላቀል የተስማማ ሲሆን ፓላስ ተጫዋቹን ለመልቀቅ እስካሁን 47 ሚሊዮን ፓውንድ ይፈልጋልም ተብሏል። አስቶን ቪላና ኒውካስትል የሪያል ቤቲሱን የመስመር ተጫዋች አብዴ ኢዛል ዙሪን በቅርበት መከታተላቸውን የቀጠሉ ሲሆን የ4 ዓመት የሞሮኮ ብሔራዊ ተጫዋች ለቀጣይ እግር ኳስ ሕይወቱ አዲስ ወኪል ቀጥሯል። እስካሁን ከቤቲስ ጋር የተደረገ ይፋ ግንኙነት ባይኖርም የፕሪሚየር ሊጉ ክለቦች ፍላጎት ግን እውነተኛ ነው ሲል ቲም ቶልክ ዘግቦታል። ባርሴሎና ፌራን ቶሬስን በ29 ሚሊዮን ፓውንድ ለመሸጥ ካቀረበ በኋላ አርሰናል ቶተንሃም ሁኔታውን እያጤኑ ነው ተባለ። በአርሰናል ለስፔናዊ አዲስ ውል ማቅረብ አይፈልግም፣ ምክንያቱም ውል ማረዘሙ በዝውውር ስምምነቱ መሰረት ለማንቸስተር ተጨማሪ 8 ሚሊዮን ዩሮ ክፍያ ስለሚያስከትልም ነው ተብሏል። ሊቨርፑል ለማንቸስተር ጆዋ ጎሜዝ እና ማኑካይን ለማስፈረም የሚያደርጉትን ጥረት ለማደናቀፍ እየሞከሩ ነው ተባለ። የአትሌቲኮ ማድሪድ ዝውውር መክሸፉን ተከትሎም ሬድሶቹ ከወልቭስ ጋር ግንኙነት አድርገዋል ተብሏል። ጎሜዝ 38 ሚሊዮን ፓውንድ የተገመተ ሲሆን ሮማ ደግሞ ኮኔን በ47 ሚሊዮን ፓውንድ ለመሸጥ ዝግጁ ነው ሲል ግሎቦ ስፖርት ዘግቦታል። ማንቸስተር ዩናይትድ ከመላው አውሮፓ ፍላጎት ቢኖርበትም ሜሰን ማውንትን ለማቆየት ወስኗል ተባለ። ማይክል ካሪክ የተጫዋች ትልቅ አድናቂ ሲሆን በኦልድ ትራፎርድ የቅርቡ ብቃቱን እንዲያገኝ መርዳትም ይፈልጋል ተብሏል። ዩናይትድ ከአስቶን ቪላ፣ ኒውካስትል፣ ፉልሃም፣ ኢንተር ሚላን፣ ናፖሊና ከአርቢ ሌይፕዚግ የቀረቡት ጥያቄ ውድቅ አድርጓል ተብለዋል። ቶተንሃሞች የቀድሞ ካፒቴናቸው ሃሪኬን ወደ ክለባቸው ሊመለስ የሚችልበትን ዕድል ለማየት በባየር ሙኒክ ያለ ሁኔታ በቅርበት መከታተላቸውን ቀጥሏል ተባለ። ባየር ግን ከበርካታ የአውሮፓ ክለቦች ፍላጎት ቢኖርበትም ኬን አዲሱ ሊፈርማል የሚል እምነት አለ ሲል ቲም ቶልክ ዘግቦታል። ማንቸስተር ዩናይትድ ካማቪንጋን ለመሃል ሜዳ ክፍሉ እንደ አማራጭ እያሰበው ነው ተብሎ ዝውውር ሊሳካ የሚችለው ተጫዋቹ ሪያል ማድሪድ ለመልቀቅ ከወሰነ ብቻ ነው። ይህ ደግሞ በአሁኑ ጊዜ በእቅድ ውስጥ የለም ሲል ፋብሪዞ ሮማኖ ዘግቦታል። አንዳንድ የሪያል ማድሪድ አመራሮች አሁንም ሮድሪን ለማስፈረም ይፈልጋሉ ሲል ላሴር ዘግቦታል። ክሪስቶዞሊስ ወደ አርሰናል ለመዛወር ተቃረበ። የግሪክ የመስመር ተጫዋች አርሰናልን ብቻ መቀላቀል ይፈልጋልም ተብሏል። ከሌሎች ክለቦች የቀረቡት ጥያቄዎች ውድቅ አድርጓል። ዞሊስ በ20 ሚሊዮን ዩሮ ወደ ቤሽክታሽ የተዘዋወረ ሊአንድሮ ትሮሳርድን ለመተካት የታሰበ ነው። አርሰናል ከክለቦች ጋር ንግግር መቀጠሉ ታውቋል። አንቶኒ ራውል የሊቨርፑል አሰልጣኝ ስለ ሌላ ቡድን ተጫዋች መናገር አልችልም፣ የሙሳላህን ምትክ ለማለት ባፈልግም በመስመር ላይ ሌላ ተጫዋች እንደሚያስፈልገን ግልጽ ነው። እንዲሁም ከርቲስ ጆንስ በክለቡ እንዲቆይ ያለውን ፍላጎትም ገልጬለታለሁ ብለዋል። ሮሜሮ ቶተንሃምን መልቀቁ እርግጥ ሆነ። በቅርቡ በኢንተርና በስፐርስ መካከል የተደረጉ ውይይቶች ስሙ የተነሳ ሲሆን በአርሰናል ተጫዋቹን ለማስፈረም ይፈልጋል። አርጀንቲና ተጫዋች በዚህ ክረምት ከቶተንሃም መልቀቁ ላይ እርግጥ መሆኑም ተሰምተዋል። ከአስቶን ቪላ ወደ ጁቬንቱስ ካመራ በኋላ አስቸጋሪ ሁኔታ ያሳለፈው ዳግላስ ሉዊስ በድጋሚ ወደ ፕሪሚየር ሊግ ተመልሶ ኤቨርተን ለመቀላቀል ፈቃደኛ ነው ተባለ። ዚነዲን ዚዳን ዴሻምፕስን በመተካት የፈረንሳይ ብሔራዊ አሰልጣኝ ለመሆን እጅጉን መቃረቡም ተሰምቷል። እንዲሁ ባርሴሎና ግብ ጠባቂ ማርክ አንድሬ ቴር ስቴገን ወደ አያክስ ለመዞር የመጨረሻ ደረጃ ላይ ይገኛልም ተብለዋል። አርሰናል ለአስቶን ቪላ መስመር ተጫዋች ሞርጋን ሮጀርስ ይፋ የዝውውር ጥያቄ ለማቅረብ የተዘጋጀ ሲሆን ዝውውሩም ምናልባትም ከ100 ሚሊዮን ፓውንድ በታች በሆነ ሂሳብ ለማጠናቀቅ ተስፋ ያደርጋሉም ተብሏል። እንደ ቤን ጃኮብስ ገለጻ ከሆነ አርሰናል በቀጣይ ቀናት ለሮጀርስ ይፋ ጥያቄ ለማቅረብ ዝግጁም ነው ተብሏል። እንዲሁም ጋብሪኤል ማርቲኔሊ በዚህ ክረምት አርሰናል ሊለቅ የሚችልበት እድል አለ የተባለ ሲሆን ማንቸስተርና ኒውካስል ለዚህ ብራዚል ተጫዋች ፍላጎት ያሳዩ ሲሆን የጀርመን ግዙፍ ክለብ ባየር ሙኒክ የሚፈልገዋልም ተብሏል። ሮማና ጁቬንቱስም ስለ ማርቲኔሊ አርሰናልን ጠይቀዋል ሲል ካልሲዮ መርካቶ ዘግቦታል። የዌስት ዩናይትድ የመስመር ተጫዋች ወኪሎች ከሮማ ጋር ንግግር እያደረጉ ነው ተባለ። የክሬሲዮስ ሰመርቪል ወኪሎች አሁን ላይ ተጫዋቹ ምናልባትም ወደ ጣሊያን እንዲሄድ ትልቅ ግፊት እያደረጉም ነው ተብሏል። ሮማ በተጨማሪም የቼልሲ የመስመር ተጫዋች አሌሃንድሮ ጋርናቾና የስትራስቡርጉን ዲያጎ ሞሬራ ለማስፈረም ጥረት ላይ ይገኛሉ ሲል ጃኒኮ ዲማርሲዮ ዘግቦታል። ኒውካስትሎች የቦታፎጎን አማካይ ለማስፈረም በሚደረገው ፉክር ቀዳሚነቱን ያዙ ተባለ። ዳኒሎ ለማስፈረም ኒውካስትሎች አሁን ላይ ከቼልሲ እና ከአርሰናል በላይ ሆኖም ቀርበዋል ሲል ኒኮላ ዘግቦታል። ቼልሲ ለራዮ ቫልካኖ የግራ መስመር ተከላካይ ፔፕ ጃራቪያ የጉርሻዎችን ጨምሮ እስከ 28.5 ሚሊዮን ዩሮ ለማቅረብ ትልቅ ፍላጎት አላቸውም ተብሏል። ሆኖም ያለው ክለብ ይህ ገንዘብ ያለምንም ተጨማሪ ጉርሻዎች ቀጥታ እንዲከፈለው ይፈልጋል ሲል ማርካ ዘግቦታል። አርጀንቲናዊ የማንቸስተር የመሃል ተከላካይ ሊአንድሮ ትሮሳርድ ለአትሌቲኮ ማድሪድ ቀርበዋል ተባለ።
የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ በ2027 ክረምት ክለቡን ለቆ ለመውጣት እያቀደ ነው ተባለ። ወደ ሪያል ማድሪድ ሊያደርጉ ከሚችለው ዝውውር በፊት በስፔን ዋና ከተማ ያለውን ሕይወት ለመገምገም በዚህ ክረምት ከወኪሎቹ ጋር ወደ ማድሪድ ለመጓዝ አቅዷል ሲል ኤል ናሲዮናል ዘግቦታል። ጆዜ ሞሪኖ ለኤንድሪክ በዚህ ውድድር ዘመን በሪያል ማድሪድ ውስጥ ትልቅ ሚና እንደሚኖረው የነገሩት ቢሆንም ይህ ብራዚል ወጣት ግን የማያቋርጥ የመጫወቻ ጊዜ የማይሆንም በጥር ወር ክለቡን ለቆ ለመውጣት ካሰበ በኋላ በድጋሚ ወደ ማድሪድ ለመመለስ ትልቅ ፍላጎት የለውም ተብለዋል። ጋላታሳራይ ቫልቬርዴን በውሰት ለማስፈረም ፍላጎት አለው ተባለ። የቱርክ ዜና ማሰራጫ ፋናቲክ እንደገለጸው ከሆነ ጋላታሳራይ የማድሪድን ተጫዋች ፌዴሪኮ ቫልቬርዴን በዝውውር ዝርዝር ውስጥ አካቶታልም ተብሏል። ዘገባው እንደገለጸው ከሆነ ጋላታሳራይ ሪያል ማድሪድ ኡራጌን ኮከብ በውሰት ለመልቀቅ ፈቃደኛ ከሆነ ድርድር ለመጀመር ዝግጁ መሆኑን ለክለቡ አሳውቋልም ተብሏል። ሜሰን ግሪንውድ ወደ ፌነርባቼ መዘዋወሩ ተከትሎ ማንቸስተር 12.4 ሚሊዮን ዩሮ ያገኛል ተባለ። ፌነርባቼ ሜሰን ግሪንውድን ከማርሴ በ39 ሚሊዮን ዩሮ የዝውውር ዋጋ ማስፈረሙን ይፋ አድርጓል። ታዋቂ የዝውውር ኤክስፐርት ፋብሪዚዮ ሮማኖ እንደዘገበው ሆነም ዩናይትድ ከዚህ ዝውውር 12.4 ሚሊዮን ዩሮ ገደማ ያገኛልም ብሏል። ቀደም ባሉት ዘገቦች መሰረት ግሪንውድ ከፌነርባቼ ጋር እስከ 2030 የሚቆይ ውል የተፈራረመ ሲሆን ታክስ ተቀንሶበት በዓመት እስከ 10 ሚሊዮን ዩሮ የሚጠጋ ደሞዝ ያገኛልም ተብሏል። ዩናይትድ ይህንን ገቢ ሊያገኝ የቻለው ተጫዋቹ ወደ ማርሴይ ሲዘዋወር በውል ባስቀመጠው ወደፊት ሽያጭ 100ኛ ስምምነት መሰረትም ነው ተባለ። ክሪስታል ፓላስ ለማቴታ እስከ 2030 የሚቆይ አዲስ ውል አቅርቧል ተባለ። ታዋቂ ጋዜጠኛ ኒኮሎ ሺራ በማህበራዊ ገጹ ላይ እንደጻፈው ከሆነ ክሪስታል ፓላስ ለፈረንሳዊ አጥቂ ዣን-ፊል ማቴታ እስከ 2030 የሚቆይ አዲስ የኮንትራት ማራዘሚያ ጥያቄ አቅርቦለታልም ብሏል። ያ8 አጥቂ የአሁኑ ውል በሰኔ 2027 የሚያበቃ መሆኑም ይታወቃል። አሞሪም ለሞድሪች በድጋሚ ደውሏል ተባለ። ሚላን አዲሱን ውል ለማጠናቀቅ አሁን ላይ በራስ መተማመን አለውም ተብሏል። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ኤሲ ሚላን የሉካ ሞድሪችን አዲሱን ለማጠቅ አሁን ላይ ትልቅ እምነት አላቸውም ተብሏል። አሰልጣኝ ሩበን አሞሪም ለክሮኤሺያ ኮከብ በድጋሚ የስልክ ጥሪ ያደረጉ ሲሆን በአዲሱ ኤሲ ሚላን ስብስብ ውስጥ ሊያካቱትም ትልቅ እቅድ አላቸውም ተብሏል። የመጨረሻ ውሳኔ በቅርቡ የሚጠበቅ ሲሆን ሞድሪች ውሳኔ ከመስጠቱ ፊት የቤተሰብ ሁኔታዎች ከግምት ውስጥ ያስገባልም ተብሏል። ሆኖም ግን አሁን ላይ ተጫዋቹ አዲስ ኮንትራት የመፈረም እድሉ ከፍተኛም ነው ሲል ፋብሪዚዮ ሮማኖ አያይዞ ዘግቦታል። ውድ ቤተሰቦች ለዛሬ በር ቆይታ በዚያ በቃ። መልካም ቀን